እግር ኳስ እንዲህ ነው። እሱ ከአንድ ዓመት በፊት የችሎታው ጣራ ላይ ነበር። ሌሎች ተፎካካሪዎቹን በብልጫ ዝቅ ብሎ የሚመለከት የ2023-24 የውድድር ዓመት የጨዋታ ዘመኑ ድንቅ ዓመት ነበር። በ39 ጨዋታዎች 35 የጎል ተሳትፎዎች ቻምፒየንስ ሊግን ማድሪድ ሲያነሳ ዋናው ተዋናይ ሆነ። የስፔን ላሊጋን ማሸነፈ። ቤርናቤው ላይ ድምፁ በጣም ከፍ ብሎ ተደመጠ። የሳውዲ ክለቦች በጣም የሚያስደነግጥ የዝውውር ዋጋ ይዘው የማድሪድን በር አንኳኩ። ማድሪድም ላፍታ እንኳ መጠራጠር ሳይፈልግ እሱን ከማድሪድ መውሰድ የማይታሰብ ነው ብሎ በሩን ዘጋ። ደጋፊዎች የበለጠ ሳሱለት፣ ወደዶት። ባለንደኦር የሱ ነው ተባለ። በኋላ ለሮድሪ ሲሰጥም በግፍ ባለንደኦርን ተነጠቀ ብለው በርካቶች በተቃውሞ ድምጽ ሆኖት፣ ኬሊያን ምባፔ ቢመጣም የግራ መስመሩ አልጋ ወራሽ ወደፊቱ የእግር ኳስ ታምር እሱ ሆኖ እንደሚቀጥል ማንም ባምሮ ጥርጣሬ አልነበረውም። የምባፔ መምጣት የበለጠ ጥንካሬው እንጂ ስጋቱ እንደማይሆን ቅድመ ግምቶች ተሰጡ። እግር ኳስ ግን አንዳንዴ ጭካኔም ያለው ስፖርት ነው። ከነገሰበት 2023-24 ቀጥሎ የመጣው 2024-25 የውድድር ዓመት ማድሪድን የመታ የውጤት ቀውስ ቪኒሺየስን ከክብሩ ጣለው። ማድሪድ ከትልልቆቹ ዋንጫዎች አንዱንም ማግኘት አልቻለም። በላሊጋውና በስፔን ሌሎች ውድድሮች 4 ጊዜ በዋና ተቀናቃኙ ባርሰሎና ከደርዘን በላይ ጎሎችን አስተናግዶ ተዘረረ። በቻምፒየንስ ሊግ ጉዞ በአርሰናል የደርሶ መልስ ጨዋታዎች ብልጫ ተዘጋ። አንቸሎቲ ስራቸውን አጡ። የመውጫውን በር ተመለከቱ። ሁሉም የማድሪድ ተጫዋቾች መጥፎ ዓመት ቢያሳልፉም ቪኒሺየስ ጁኒየር ግን የበዛው ወቀሳ ሁሉ አረፈበት። አብዶዎቹ ጠፉ፣ ጎሎቹ ደረቁ፣ እድሎችን መፍጠር ከበደው፣ የስኬት ቁጥሮች ቀነሱ። ደጋፊዎች ልክ ሲመጣ እንደነበረው ፍቅራቸው ጠፍቶ ሲጮህበት ታየም። ቪኒሺየስ በማድሪድ እንደገና እየተገፋ ይሆን? አሎንሶና ቪኒሺየስ በቤርናባው እሳትና ጭድ ወይስ እንደገና ኮከቡን እንዲያንሰራራ የሚረዳ ግንኙነት? የትኛውን እናያለን? ትሪቡን ዳሰሳም Viene Vini per pegarle. Vini si accomodò, le dejaron espacio, le pegó gol. And there we go again. And this time Vinicius goes for goal. And it is absolutely out of this world. ሳንቲያጎ ቤርናቤው የትዕግስት አልባ ደጋፊዎች ስታዲየም፣ የተጫዋቾችን ትናንት ለመርሳት አንዳች ይሉኝታ የማይታይበት፣ የማድሪድ ገናኖች በትዝብት በሐዘን ለቀውት የሚሄዱት ስታዲየም፣ ውጤት ማሸነፍ ስኬት የሁል ጊዜ ግዴታ። አሁን ፊታቸውን ወደ ቪኒሺየስ ጁኒየር እያዞሩ ይመስላሉ። የ2024 የከፍታ የሳቅ ጊዜ ተረስቶ አምና የመኳረፍ ጊዜ ሆኗል። እናም አሁን አንቸሎቲ ሄደው ዣቪ አሎንሶ መጣም። በማድሪድ የጎደለው ለመሙላትና የሚጠበቅበትን በፍጥነት ለማድረግ ሲንቀሳቀስ ደግሞ የቪኒሺየስ ጉዳይ አንድ ፈተና ሆኖ ብቅ ብሏል። ማድሪድ በጥር ወር ለቪኒሺየስ በዓመት የሚከፍለውን 17 ሚሊዮን ዩሮ የተጣራ ክፍያ ወደ 20 ሚሊዮን ዩሮ በማድረስ አዲስ ኮንትራት ሊያስፈርመው ሐሳብ አቀረበ። በቪኒሺየስ ጁኒየር ጎራ በኩል ተጫዋቹን የወከሉት አባቱና ወኪሎቹ ግን ማድሪድ በክለቡ ታሪካዊ የሆነ የኮንትራት ዋጋ እንዲያቀርብ በምላሹ ጠየቁ። 30 ሚሊዮን ዩሮ የቦነስ ክፍያዎችን ጨምሮ። ይሄ ነገር የድርድሩ ሂደት እንዲቆም አደረገ። ማድሪድ ለክርስቲያኖ ሮናልዶ ወደ ከፈለው የክፍያ ሪከርድ የሚጠጋውን የቪኒሺየስ ጥያቄ እያቅማማ ቆየበት። ባለንዶሩን ተነጥቄያለሁ ብሎ ያዘነው ቪኒሺየስ በሪያል ማድሪድ ዋጋ ያልተሰጠው ያልተከበረ፣ ለችሎታውም ተገቢው ትኩረት እንደተነፈገ አሰበ። ዣቪ አሎንሶ ስለ ተጫዋቹ ተጠየቀ። በአካል ብዙ በደንብ አንተዋወቅም፣ ነገር ግን ለቡድኑ ለጨዋታ ያለው ፍቅርና ንጹህነቱ ጥሩ ነው ብሎ ቢናገርም በተግባር ግን አሎንሶ ቪኒሺየስ ጁኒየርን የማድሪድ ቆይታ ሊያከብዱ የሚችሉ ውሳኔዎችን ሊወስን እንደሚችል ፍንጭ ሰጥቷል። በዓለም ክለቦች ሻምፒዮና ግማሽ ፍጻሜ ማድሪድ ከፒኤስጂ ጋር በነበራቸው ጨዋታ የሻቢ አሎንሶ የመጀመሪያ አሰላለፍ ቪኒሺየስን ተቀያሪ የሚያደርግ እንደሆነ ተሰማ። በኋላ ትሬንት አሌክዛንደር አርኖልድ ጉዳት ሲያጋጥመው አሎንሶ ያሰላለፍ ለውጥ አድርጎ ቪኒሺየስን ወደ መጀመሪያ አሰላለፍ መለሰው። ተጫዋቹ ግን በዣቪ አሎንሶ ውሳኔ ደስተኛ አልሆነም። ያን ብቻ ሳይሆን ቪኒሺየስ በማድሪድ ካስከበረው የግራ ክንፍ ወደ ቀኝ ክንፍ እንዲወጣ ተደረገና በግራው በኩል ደግሞ ኬሊያን ምባፔ እንዲጀምር ሆነ። ይሄ ደግሞ በማድሪድ ፍጹም አይነኬ መስል ለነበረው ብራዚላዊ ኮከብ የሚዋጥ አልሆነም። Got away from the Campos pretty easily. He's going to try his luck. Oh, how he's going to try his luck.
and his luck's in, and Real Madrid. By Vinicius Junior, who can run away from the Manchester City defence. He's in here for Real Madrid, and he scores. It's 3-2. Could be 3 here. Oh, it is quite brilliantly. Vinicius is at it again. አዲሱ 2025-26 የውድድር ዘመን ቪኒሺየስ በመስቀለኛ መንገድ ላይ ሆኖ የሚጀምረው ዓመት ነው። ከሳኦ ጎንካሎ ተነስቶ ከድህነት እስከ ዘረኝነት ብዙ ፈተናዎችን አልፎ በቤርናቢው የነገሰው አይነኬው ተጫዋች ቪኒሺየስ ጁኒየር በቦታው እርግጠኛ ሆኖ የማይጀምርበት ዓመት ነው። በእርግጥ የማድሪዱ አሰልጣኝ ዣቪ አሎንሶ ሁለቱንም ኪሊያን ምባፔንና ቪኒሺየስ ጁኒየር በጋራ የሚያንጸባርቁበት መንገድ እንዲኖር እንደሚሰራ ተናግረዋል። ግን ባለንዶር ሽልማት፣ በኮንትራቱ ዝግብ፣ በሜዳ ውስጥ መጥፎ ጊዜ ማሳለፍ፣ በአዲሱ አሰልጣኝ አስጊ ውሳኔዎች የተወጠረው የቪኒሺየስ አእምሮ ቶሎ ነገሮችን አቅልሎ ወደ ነበረበት ስሜት መመለስ በጣም ወሳኝ ጉዳይ ሆኖ እየተጠበቀ ነው። ሪያል ማድሪድ በዓለም ክለቦች ሻምፒዮና ላይ በነበረው ጉዞ ቪኒሺየስ የቀድሞ አሻራውን ማሳረፍ ተስኖት ነው የተመለሰው። 1 ጎል አስቆጥሯል፣ 1 የጎል ኳስ አመቻችቷል። ቪኒሺየስ በፍጥነት የአቋም መሻሻል ካላሳየ ማድሪድ እንደ ክለብ ትዕግስት አልባ ውለታ የማይቆጥሩ የክለቡ ደጋፊዎች የመልበሻ ግንኙነቱ የበለጠ ከአቋሙ የሚያወርዱት ስጋቶች ሆነው ይጋፈጡታል። Vinicius Junior shoots! Oh my word! Hace cross, ahí te la dejo, le dice a Vinicius, va a buscar puerta, el tiro, golazo, gol! Vinicius Junior reveling in the central role, incredible from Vinicius Junior. ከሳኦ ጎንካሎ ብራዚል እስከ ታላቁ የእግር ኳስ ካቴድራል ሳንቲያጎ ቤርናቢዮ የቪኒሺየስ ጁኒየር የእግር ኳስ ጉዞ እስካሁን ድንቅ ነበር። በታዳጊነቱ በደረሰበት የዓለም ኃያሉ ክለብ ውስጥም ወደ ቋሚ ተሰላፊነት ለመምጣት እንደ ሰዓት በሚጋረፍ የራሱ ቡድን ደጋፊዎች፣ አልፎ አልፎ ደግሞ አብረውት የሚጫወቱ ተጫዋቾች ተቃውሞ ፊት ቆሟል። በሂደት ግን ኳሷ ከእግሩ ስር የምትታዘዝ የልብን የምትሰማ ለዓመታት የማድሪድ የግራ መስመር የእሱ የእግር ኳስ ቲያትር መተወኛ ሆነ። የዓለም ምርጥ ተከላካዮች ሁሉ ተራ በተራ የአብዶው የእንቅስቃሴው ሰለባ ሲሆኑ እግር ኳስ ተመለከተ። በ2023-24 ደግሞ ነገሰ። ማድሪድ አዲሱን የእግር ኳስ ጌጥ እንዳገኘ አመነ። ደጋፊዎች ጀግናችን አሉት። የነ ላሚን ያማል ነገር ገና ሳይመጣም የሮናልዶና ሜሲ እየተደመደመ የመጣ የንግስና ዓለም እውነተኛ ተረካቢ ቪኒሺየስ ተብሎ ተገለጸ። እግር ኳስ ተከታታይ የባለንዶር አሸናፊን እነሆ ተረከብ። ከሳኦ ጎንካሎ ተነስቶ በማድሪድ የነገሰው ቪኒሺየስ ጁኒየር ተባለ። በማድሪድ ግን ክብር ቋሚ አይደለም፣ ምስጋና ታይቶ የሚጠፋ ነው። በእያንዳንዱ ጨዋታ ለደጋፊዎች የምታቀርበው ነገር ከሌለህ የተቃውሞን ገጽ አክፍተው ያሳዩሃል። ቪኒሺየስ ያንን እየተጋፈጠ ነው። ለመሆኑ ያ ታላቅ ተሰጥኦ፣ ያ የተከላካዮች ፈተና፣ የግራ መስመር ቲያትረኛ በማድሪድ እንደገና የሚያንሰራራበት ጊዜ ይመጣል ወይስ እየተቆጨን በጊዜ ሲደበዘዝ የምንመለከተው ሌላ የብራዚል የመከነ ኳስ ተሰጥኦ ይሆን? እስኪ ወደ ብራዚል እናቅና። ቪኒሺየስ እንዴት መጣ እንበል። ቪኒሺየስ ጆሴ ደ ኦሊቬራ ጁኒየር ሐምሌ 12 2000 በሪዮ ዲ ጄኔሮ ብራዚል ተወለደ። በቤተሰቡ ጠረጴዛ ላይ የዕለት ምግብ እንደ ልብ ማግኘት በማይቻልበት ድባብ ድህነት ውስጥ አደገ። ቪኒሺየስ ሳኦ ጎንካሎ በሚባለው የሪዮ ዲ ጄኔሮ የተጎሳቀለ መንደር ውስጥ አደገ። በሪዮ ዲ ጄኔሮ ንጹህ ባልሆነው የጓናባራ ፍሳሽ ስርቻ ስር የሚታዩ ህጻናት ሕይወት በድህነት ምክንያት የተጫነቻቸው ወላጆች ልጆች ብቻ ናቸው። የአሁኑና የወደፊቱ የእግር ኳስ አነጋጋሪ ኮከብ ቪኒሺየስ ጁኒየር ከነዚህ ህጻናት መካከል አንዱ ነበር። በዚያ የተበከለ ስፍራ ዛሬ ቪኒሺየስ በርካታ ተከላካዮችን የሚያሸማቅቅበትን እግር ኳስን በሁለት እግሮቹ ፊቱ በቆሙት ተከላካዮች አናት አሻግረው የማለፍ ጥበብን ቻምፒዮን ጨምሮ የእግር ኳስ ክህሎቶችን ሁሉ ጀመረ። የቻፒዮ ክህሎቱ ቪኒሺየስ ወደ ፉትሳል እግር ኳስ እንዲሳብ አደረገው። ሮቢኒዮ ደግሞ የሚያደንቀው ተጫዋች ሆነ። በ7 ዓመቱ ቤተሰቦቹ በሪዮ ወደሚገኝ ኒቴሪዮ ወደተሰኘ ፉትሳል ክለብ ወሰዱት። ክለቡ ከመኖሪያው ይርቅ ነበር። ቤተሰቦቹ የትራንስፖርት እየከፈሉ ልጃቸውን ወደ ፉትሳል ክለብ መውሰድ ደከማቸው። እናም በአቅራቢያ ይኖር ለነበረ አጎቱ ኡሊሲየስ አስረከቡት። ወደ ፉትሳል ክለቡ በተደጋጋሚ መሄድና ችሎታውን ማሳየት ቀጠለ። ሕይወት ለአንድ ትልቅ ጥሪ ያዘጋጀችው